ሰላም ጤና ይስጥልኝ ውድ ቻናል ተከታታዮች እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ የማሳያችሁ ቀላልና ፈጣን የሆነ ለጾም አማራጭ የሚሆን የድንች ለብለብ አሰራርን ነው። ቪዲዮውን ላይክ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና ጠየቅኩኝ። ወደ አሰራሩ ስንሄድ እዚህ ጋር ድንች እጥብ አድርጌ 7 የሚሆን ድንች 2 ቲማቲም አድርጌ እጥብ አድርጌ በብረት ድስት አድርጌ ውሃ አድርጌ አበስለዋለሁ። ይሁን እንደዚህ እየበሰለልኝ ነው። ቲማቲሙ ምንም ጊዜ የሚወስድ ስላልሆነ አዋጣዋለሁ። ይበቃዋል። ከ10 ደቂቃ የበለጠ ምንም ቲማቲም አያስፈልገውም። ቆዳው እንዲላጥልኝ ብቻ ስለሆነ ነው። ድንቹ ትንሽ ጊዜ ስለሚወስድ አሁንም ትንሽ ክድና አድርጌ እንዲበስል አደርገዋለሁ። ይኸውና ድንቹ እንደዚህ በስሎልኛል፣ ቀዝቅዟል። ልጨው ተመልሻለሁ። ድንቹን በመፈልገው አይነት አድርጌ ከትፈዋለሁ። እዚህ ጋር የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጅቻለሁ። ቃሪያ፣ ቀይ ሽንኩርት፣ ቲማቲሙንም በዚህ መልኩ ፈቅፍቄዋለሁ። ነጭ ሽንኩርት፣ ሮዝመሪ እንዲሁም ድንቹን እንደዚህ ከትፌዋለሁ ተለቅ ተለቅ አድርጌ። እዚህ ጋር በመጥበሻ ላይ ዘይት አደርጋለሁ። ዘይቴ እንደዛ አድርጌያለሁ። ትንሽ ጋል እስከሚል ድረስ ትንሽ ጠብቀውና በመጀመሪያ የማደርገው ነጭ ሽንኩርቱን ነው። ነጭ ሽንኩርቱን በመጀመሪያ ስናቁላለው በጣም የሚጣፍጥ የሆነ ሽታው ደስ የሚል ነው የሚሆነው። በመጀመሪያ ቀይ ሽንኩርቱን ከማድረግ ነጭ ሽንኩርቱ እንደዚህ ብናቁላለው ይሻላል፣ የተመረጠ ነው። ነጭ ሽንኩርቱ እንደዛ አቁላልቸዋለሁ። ነጭ ሽንኩርት ጊዜ አይፈጅም፣ እንደ ቀይ ሽንኩርት አይደለም። ወደዛው ነው እር የሚለው እና ይበቃዋል። በዚህ ላይ ቀይ ሽንኩርቱን አደርግና በአንድ ጋር አቁላለዋለሁ። ቀይ ሽንኩርቱና ነጭ ሽንኩርቱ እንደዚህ በአንድ ጋር አቁላለዋለሁ። ይሄው እንደዚህ ቆንጆ አድርጌ እያቁላላሁት ነው። በዚህ ላይ ትንሽ ውሃ አድርግበታለሁ ሽንኩርቱ እንዲበስል ስለፈለኩኝ። ሽንኩርቱ ፍጥጥ እንዲል አልፈለኩኝም። ትንሽ ውሃ ካደረግንበት ይበስላል። ሽንኩርቱ ቆንጆ ሆኖ እየበሰለልኝ ነው። በዚህ ላይ አንድ ሾርባ ማንኪያ በርበሬ፣ ብዙም እንዲያቃጥል አልፈለኩኝም። ለከለሩና ትንሽ ለጣሙ ብቻ ነው የፈለኩት እና ያደረኩት። ከፈለግን እንዲያቃጥል ከፈለግን በርከት አድርገን መጨመር እንችላለን። እንደ ፍላጎታችን እንደ ምርጫችን ነው። መጨረሻ ላይ ቃሪያም ስለምጨምር ይሄ በቂው ነው። እኔ ትንሽ ነው የጨመርኩት። እንደዚህ በርበሬውንም እንደዚህ ከሽንኩርቱ ጋር በደንብ አድርጌ አቁላለዋለሁ። በርበሬውን ይሄን ያክል ካቁላላሁት በቂው ነው። በዚህ ላይ ቲማቲሙን ጨምራለሁ። ቲማቲሙንም በአንድ ጋር ከበርበሬው ከሽንኩርቱ ጋር በአንድ ጋር ጥብስ አድርገዋለሁ፣ አቁላለዋለሁ። በመጀመሪያ በነጭ ሽንኩርቱን ስላቁላላሁት ሽታው እጅግ በጣም ነው ደስ የሚለው። ትንሽ ውሃ አድርጌያለሁ። የቲማቲሟን አለቅልቄ ትንሽ ጨምሬያለሁ ውሃ። ሶስ እንዲኖረው ትንሽ ውሃ እንዲኖረው ድርቅ እንዲል ስላልፈለኩኝ ነው ትንሽ ውሃ ያደረኩት።
ቲማቲሙም ውሃ ካለው ምንም ውሃ መጨመር አያስፈልግም። እዚህ ጋር ትንሽ ሮዝመሪውን እንደ ቅመም አድርጌ ያዘጋጀሁት ነበር። ትንሽ አደረኩኝ። ጨው ከሮዝመሪ ውጪ የምንፈልገው ቅመም ያጣፍጥልናል ብለን የምናስበው ቅመም ካለን ማድረግ እንችላለን። እኔ የሮዝመሪ ፓውደሩን ያደረኩት። አሁንም ትንሽዬ ውሃ አደረኩኝ። ድርቅ እንዲል ስላልፈለኩኝ ሶስ እንዲኖረው ስለፈለኩ ውሃ አደረኩኝ። ያው አሁን በቂ ነው። ድንቹን በዚህ ላይ አደርገዋለሁ። ድንቹ ብዙም ስላበሰልኩት ብዙም ጊዜም አይፈጅም። ድንቹ ስለበሰለ ምንም ጊዜ አይወስድም። ሶሱ ቅባቱ ወደ ውስጥ ግብት እንዲል ስለፈለኩኝ ነው እንጂ ምንም ጊዜ አያስፈልገውም። ትንሽ ከደን አደርገዋለሁ። ይኸው ቆንጆ ሆኖ ደርሶልኛል። እንዴት ደስ እንደሚል ሽታው በጣም ነው ደስ የሚለው። በመጨረሻ ቃሪያን ጨመርኩ። ቃሪያውን ከመጨመሪያ በፊት እሳቱን አጥፍቼዋለሁ። ሁል ጊዜ ቃሪያ በስተመጨረሻ ስለሆነ የምንጨምረው ብስል እንዲል ስለማይፈለግ አጥፍቼዋለሁ። በዚህ ላይ ለጣሙ ለሽታው በመጨረሻም ሮዝመሪ ወይም የስጋ መጥበሻ ጣል አድርጌበታለሁ። ሽታውን ያጣፍጠዋል። ቆንጆ የሆነ ጣዕም ይሰጠዋል። ይሁና ቤተሰቦቼ እንደዚህ የሚያምር በቀላሉ በትንሽ ደቂቃ ይሄን የመሰለ የድንች ለብለብ አሰራርን ነው ያሳየኋቸው ቤተሰቦቼ። በጣም ቆንጆ ነው። ለጾም አማራጭ ነው። ተመራጭ ነው። ቀለል ያለ ነው። ምንም ስንበላው የሚከብድ አይደለም። አሁን ደግሞ ወደ ገበታ አቀርበዋለሁ። ወደ ተከታታዮቼ እንዳያችሁት እንደዚህ የሚያምር ሲያዩት ራሱ አፒታይት የሚከፍት ቆንጆ የድንች ለብለብ አሰራር ነው። አሰራሩ እጅግ በጣም ቀላል ነው ቤተሰቦቼ። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮዬን አይታችሁ እስከ መጨረሻው ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች እንደርስ እያደረጋችሁ ሼር እያደረጋችሁም ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አብራችሁ ስለቆያችሁ ሼር ስለምታደርጉኝ፣ ላይክ ስለምታደርጉ፣ ሀሳብ አስተያየታችሁን ስለምትጽፉ እጅግ በጣም አድርጌ አመሰግናለሁ። ክብር በሉልኝ። አሁንም ድጋፋችሁ አይለኝ እላለሁ ቤተሰቦቼ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።